ይሄ አፕሊኬሽን የአንድ ሆቴል ወይም ካፌቴሪያ የምግብ ዝግጅትን፣ የሰው ኃይል አስተዳደርና የንብረት አጠቃቀምን አጠቃላይ የያዘ ስርዓት ነው። መጀመሪያ ላይ ስንገባ የምናየው የሰራተኛ ማስታወቂያ ቦርድ ነው። ከዛ በኋላ ሜኑዎች አሉ። አሁን ሎግ ያደረገው አድሚኒስትሬተር ስለሆነ የሁሉንም የመደበኛውንም የአስተዳደሩን ሜኑ ነው የሚመለከተው። የደረሰ ምግብ ምን አለ የሚለውን በምንመለከትበት ጊዜ ይሄ ተች ፍሬንድሊ ነው። ለስማርትፎን ወይም ደግሞ ለታብሌት የተሰራ ነው። አስተናጋጆቹ እዚሁ ኦርደር ተቀብለው ያንኑ ኤዲት አድርገው መላክ ይችላሉ። ኦርደር ሁለት አይነት ኦርደር አለ። አንደኛው በቴብል በጠረጴዛ ነው እዛው ቤት ውስጥ፣ ሌላኛው ደግሞ ለዴሊቨሪ ነው። ወደ አልጋ ክፍል ሊሆን ይችላል ወይም ከግቢው ውጪ። የኦርደር ካታጎሪዎቹ ደግሞ የየራሳቸው የሆነ የቀለም ዴዚግኔሽን አላቸው። ይህም በኋላ ኩሽና ቦርድ ላይ ፖስት በሚደረግበት ጊዜ የትኛው የባር የኩሽና የሚለውን ለመለየት ይረዳል። ኦርደር ሲታዘዝ እንደዚህ ፕሪንት ሊደረግ የሚችል ኪውአር ኮድ ያለው ነገር ይፈጥራል። የኩሽናው ኢንተርፌስ ደግሞ የታዘዙትን ትዕዛዛት ሂስትሪ ያሳያል። ኩሽና ወይም ባር ውስጥ ያለ ሰው ያንን ኦርደር ፒክ ሲያደርግ የስታተሱን ይቀይራል። በመዘጋጀት ላይ ይላል የመጀመሪያው ስታተስ። ከዛ ደግሞ በዌይተሮች አማካኝነት ሲቀርብ ስታተሱ ቀርቧል ወደሚለው ስታተስ ይቀየራል ማለት ነው። ዴሊቨሪ ቅድም እንዳልኩት በአድራሻ ወይም ደግሞ እዛው ቤት ውስጥ አልጋ ክፍል ካለ ኤኒዌይ ከጠረጴዛ ውጪ ለሚደረጉ ሜኑዎች ነው። የትዕዛዝ ቢሊንግ ከጠረጴዛ ቁጥር ወይ ከአልጋ ቁጥር ወይም ደግሞ ከሚሄድበት አድራሻ ጋር የተያያዘ ነው። ይሄ ኪውአር ኮድ ከስተመሩ በስልኩ ስካን ካደረገው የቴሌብር አይነት ኢንተርሚዲያሪ በዛ አማካኝነት ክፍያ መፈጸም ይችላል። እያንዳንዱ ኦርደር ዩኒክ የሆነ ቁጥር ጀነሬት ያደርጋል። የቴብሉ በቴብሉ ቁጥር ጋራ ቀኑን፣ ዴሊቨሪው ደግሞ ዲኤል የሚልና እንደዚሁ ቀን ሰዓቱን የተለየ አይደንቲፋየር እንዲኖረውና እንዲለይ ተደርጎ ይቀመጣል። እያንዳንዱ የኩሽና ትዕዛዙ ከደረሰበት አንስቶ እስከሚቀርብ ድረስ ያለውን ስለሚመዘግብና በቀለምም እየለያየ አረንጓዴ፣ ኦሬንጅ እና ቀይ ስለሚያደርገው ይሄ አሰሪዎቹ እያዩ ለምንድነው ይሄ ሜኑ ወይም ይሄ ምግብ ይሄን ያህል ሰዓት የሚፈጀው የሚለውን ማሻሻያ እንዲያደርጉም ትልቅ እርዳታ ይሰጣቸዋል። ሌላው ተጨማሪ የኩሽና እርዳታ ደግሞ ምንድነው? ለምሳሌ ኦርደር በሚታዘዝበት ጊዜ ልዩ ትዕዛዝ ካለው ይሄ ግባ ነው ሽንኩርት አይግባ ወይ ውሃ ይብዛ የሚል ነገር ካለው ኩሽና ቴብል ላይ በቢጫ ቀለም ነው ፖስት የሚያደርገው። ይሄም ያንን ኦርደር ለሚቀበል ሰውዬ ለሚሰሩት ሰዎች ኦኬ ይሄ ቢጫ የሆነው ሁሉ ስፔሻል ትዕዛዝ ያለው ነው በሚል የተለየ አቴንሽን እንዲሰጡት ቪዥዋል ኤድ ነው ያግዛቸዋል ማለት ነው። እንግዲህ የእያንዳንዱ የትዕዛዝ ላይፍ ሳይክል የመጀመሪያው በመጠባበቅ ላይ ይላል። ከዛ በኋላ ደግሞ በዝግጅት ላይ፣ ቀጥሎ ቀረበ፣ ቀጥሎ ሂሳብ ተቀበሉ ነው። ካንስልም የሚል ሌላ ላይፍ ሳይክልም ኢንኮርፖሬትድ ሆኗል። እነኚህንም የትዕዛዝ ላይፍ ሳይክልስ በየታቡ እየገቡ መመልከት ይቻላል። ትዕዛዙ ልክ ቀረበ ሲባል የፈጀውን ጊዜ ያን ጊዜ ሬኮርድ ያደርጋል። ሂሳብ ተቀበሉ የሚለው አንድ የሂሳብ መቀበያ ፎርም ይፈጥራል። ያ ፎርም በምን አይነት ነው ክፍያው የሚፈጸመው? በካሽ ነው፣ ትራንስፈር ነው ወይስ ቴሌብር አይነት ኢንተርሚዲያሪ ነው? ያንን ካቀረበ በኋላ ባርኮድ ክሬት ያደርጋል። ኪውአር ኮድ ራዘር የኪውአር ኮዱ ስካን ቢደረግ ተጠቃሚው የተጠቀማቸው ነገሮችና ቶታል ዋጋው ስላለ ያ በስልክ ስካን ቢደረግ በቀላሉ ሂሳቡን ከፍሎ መሄድ ይቻላል። ኦኬ ሌላው ምንድነው እንግዲህ ይሄው ቴብል ሂስቶሪካል የሆነ ነገር ያሳያል። አንድ ትዕዛዝ በስንት ሰዓት ታዘዘ፣ በስንት ሰዓት አለቀ፣ ስንት ሰዓት ላይ ክፍያው ተከፈለ፣ ማን ነው ደረሰኙን የቆረጠው የሚለውን ሁሉ ነገር ዶክመንትድ ነው ማለት ነው። መጨረሻው ምንድነው? ይሄ ቴብል በየ24 ሰዓቱ ክሊር መደረግ አለበት። ይሄ እንግዲህ አሁን ሎግ ያደረገው አድሚኒስትሬተር ስለሆነ ዲሊት የሚለው በተን ሁሉ ቪዚብል ነው።
ሬጉላር ዩዘር በሚገባበት ጊዜ ዲሊት የሚለው በተን ቪዚብል አይሆንም። as part of access control አድሚኒስትሬተር ሲገባ እና ሬጉላር ዩዘር ሲገባ የሚያየው ሊንክ ብዛትና አክሰሱ ይለያያል። በዛም መሰረት እንግዲህ እያንዳንዱ አስተናጋጅ የራሱ የሸጠውን ሂሳብ የተቀበለውን ካንሰል ያደረገውን ሌላም ነገር የሱን ፐርፎርማንስ ማየት ይችላል። ይሄ ደግሞ የሰራተኛ የሥራ ሰዓት መቆጣጠሪያ ነው። ሲገቡ ፓንች ያደርጋሉ፣ ሲወጡ ደግሞ ፓንች አውት አድርገው ይወጣሉ። በሚገቡበት ጊዜና በኋላ ሲወጡ ያለው በመካከል ላይ ያለው አግሪጌት ሰዓት ተደማምሮ በየቀኑ ስንት ሰዓት እንደሰሩ እነሱ እዚህ ማየት ይችላሉ። ይሄው ሰዓት ደግሞ እዛ አድሚኒስትሬተር ኢንተርፌስ ላይ ደግሞ ፖስት ያደርጋል እና ድምራቸው ነው ክሮስ ቼክ ማድረግ ይችላሉ ማለት ነው። በክፍያ ወቅት ይሄን ያህል ሰዓት ነው የሚለውን ኢዝሊ ማወቅ ይችላሉ። የቀኑን የሳምንቱን አስተዳዳሪው ደግሞ ማን እንደገባ ከስንት ሰዓት ጀምሮ ስራ ላይ እንደገባ ላይቭ ማየት ይችላል። ቀጥሎ ያለው ደግሞ ምንድነው የዴይሊ ሬቨኑ ቦርድ ነው። እዚህ ቦርድ ላይ በእለቱ በቀኑ በሰዓቱ ምን እየተካሄደ እንደሆነ ምን ገቢ እንደገባ ላይቭ ሪፖርት ማየት ይችላል። ይሄ ሪፖርት በክፍያ አይነት፣ በሰራተኛ፣ በሜኑ ዝርዝር በመሳሰለው የተለያየ ሪፖርት ይሰጠዋል። አዲስ ኦርደር ገንዘብ ከተቀበሉ ዊዝን 30 ሰከንድ ውስጥ ፖስት ያደርጋል። ዴይሊ ሬቨኑ ይበል እንጂ በቀናት ሬንጅ በዚህ ቀንና በዛ ቀን መካከል ያለውን ልዩነት ስጠኝ፣ የተሰበሰበ የቫት ክፍያ ካለ ወይም ደግሞ ሌላ ነገሮችን ቀኖችን በማቀያየር ትክክለኛ የሆነ አናሊሲስ መስራት ይቻላል። ሞር ኦር ሌስ እንግዲህ ይሄ ምንድነው የቢዝነሱን ጤንነት የሚያሳይ ኢንተርፌስ ነው ማለት ይቻላል። አሁን ያለን ሳምፕል ዳታ በጣም ትንሽ ስለሆነ ይሄን ያህል አክሽነብል የሆነ ፊገር አይሰጠንም። ቢያንስ እንዳልኩት የ3 ወር ዳታ ያስፈልገናል። ሌላው ምንድነው የኤክስፖርት ፈንክሽናሊቲ ነው። ይህንኑ ጉዳይ ለፈርዘር አናሊሲስ ኤክስፖርት ማድረግ ይችላሉ። እንግዲህ ኦቨርኦል ምንድነው ይሄ ሬቨኑ ብቻ ሳይሆን ገቢ ወጪ ብቻ ሳይሆን የሚያሳየው የሰራተኛ ፐርፎርማንስንም ጭምር ያሳያል። ማነው ቢዚ ፒክ አወር የትኛው ነበረ፣ የትኛው ሜኑ ነው በብዛት ትሬንዲንግ የነበረው፣ ጠንካራ ሰራተኛ ብዙ ሰርቭ ያደረገ የትኛው ሰራተኛ ነው የሚለውንም የፐርፎርማንስ ሪቪው ታይፕ ሜትሪክስም ከዚሁ ዳታ ማግኘት ይቻላል። ከዚሁ ጋር ተያይዞም ምንድነው የማቴሪያል ኢንፑት አናሊሲስ ማግኘት ይቻላል። የተጠየቀ ዕቃ ምን ያህል ወጣ፣ የወጣው የደረሰ በዋጋ ምን ያህል ነው የወጣው። ይሄንንም እንግዲህ በወር በሳምንት ወይም ደግሞ በተወሰኑ ቀኖች መካከል ሬንጅ ተፈጥሮ ያንንም መመልከት ይቻላል አት ግላንስ ማለት ነው። ይሄኛው ደግሞ በመጋዘን ያልወጣ ስቲል ስታክ ውስጥ ያለ ንብረትን ነው የሚያሳየው። በቁጥር በአይነት ማለት በካታጎሪ እና በዩኒት ኦፍ ሜዠርመንት ኪሎግራም ሊሆን ይችላል፣ ሊትር ሊሆን ይችላል፣ ወይም ደግሞ በቁጥር ጎሎ የታየውንም ንብረት በተለየ ቀለም ፒንክ አድርጎ ያሳያል ቶሎ ሪስትራክ እንዲደረግ። አዲስ ካታጎሪ መፍጠር ይቻላል። ያንን አዲስ ኢንቬንቶሪ አይተም ከመጣ ያንን ኢንቬንቶሪ አይተም ምንድነው ኢንቬንቶሪው አሁን የትኛው ካታጎሪ ውስጥ ነው የሚገባው፣ የምግብ ነው ወይስ የጽዳት የሚለውን ዩኒት ኦፍ ሜዠርመንት በምንድነው የሚለካው። አሁን ያለው ሎ ቫልዩ ትሬሾልድ ነው ምንድነው ያ ትሬሾልድ ስንት ሲሆን ላስታውስህ ነው አለ አይደለም። 100 ገብቶ እንደሆነ አንዳንድ ጊዜ አልቋል ብለው ከስተመርን እንዳይመልሱ የኔው 10 ሲቀረው ነገረኝ ወይም ደግሞ ይሄን ያህል ሲደርስ አስታውሰኝ ካሉት 10 ላይ ያ ነገር ቀለሙን ይቀይራል ማለት ነው። ይሄ እንግዲህ ከኋላ በኩል አድሚኒስትሬተሩ
መጨመር፣ መቀነስ፣ ማስተካከል፣ አዲስ ነገር ከሆነም አዲስ ካቴጎሪ ከፈጠረ በኋላ ከፊት ለፊት አንድ መደበኛ ሰራተኛ ወይ አስተባባሪ በሚገባበት ጊዜ እነኚህን ለውጦች መመልከት ይችላል። እና የአቅርቦት ጥያቄ ሞሮሌስ እንግዲህ ከፊት ለፊት ነው የሚቀርበው። አፕሩቨሩ ከኋላ በኩል አድሚኒስትሬተሩ ይሆናል ማለት ነው። ይሄ ደግሞ የፕሮፊትና ሎስ የገቢና የኪሳራ ትርፍና ኪሳራ አናሊሲስ ነው። በዚህ ላይ የገባና ከዴይሊ ኢንቬንቶሪ የሚለየው ምንድነው? ምን ያህል ወጪ አውጥተን ምን ያህል አገኘን የሚለውን አናሊሲስ ይሰጣል። የተሰበሰበ ታክስ ያሳየዋል። ይሄ እንግዲህ በቁጥር ብቻ ሳይሆን በግራፍም ትራጀክተሪውን ያሳያል። ወደ ላይ ነው ወይስ ወደ ታች እየሄደ ነው የሚለውንም ይመለከታል። አሁን ያለን ሳምፕል ዳታ ብዙም ነገር ሊያሳየን አይችልም፣ ምክንያቱም ትንሽ ስለሆነ። ቢያንስ የ3 ወር ትራንዛክሽን ሲኖር የበለጠ ክሊር የሆነ ነገር ያሳየናል ማለት ነው። ሌላው ነገር የኤክስፖርት ፈንክሽናሊቲ ነው። ይሄንኑ ኢንፎርሜሽን ኤክስፖርት ተደርጎ በኋላ ለፈርዘር አናሊሲስም መጠቀም ይቻላል። ይሄ ደግሞ የሲስተም አድሚኒስትሬሽን ነው። እንግዲህ ሁሉም ሰራተኛ ፍሮንት ኦፊስም ቢሆን ማነው አስተናጋጅም ቢሆን ማናጀር የሁሉም ሮል ዲተርሚን የሚደረገው እዚህ ጋር በሚፈጠረው የሲስተም አካውንት ነው። ይሄ አካውንት ማናጀር ነው ሰውዬ ወይም ደግሞ ሬጉላር ዩዘር ነው የሚለውን ከመወሰን ባሻገር ቀጥለን ከምናየው የሰራተኛ አስተዳደር ፋይል ጋራ ቀጥተኛ ግንኙነት ይኖረዋል። የሲስተም አክሰስ ኮንትሮል እዚህ ጋር ነው የሚፈጠረው ማለት ነው። በአጠቃላይ ይሄ እንግዲህ የሲስተም አካውንት ማናጅመንት ነው። ፓስወርድ ሪሴት፣ ሰራተኛ ሲወጣ ያንን አካውንት ዲሴብል ማድረግ፣ ኢኔብል ማድረግ የመሳሰሉትን ፈንክሽኖች እዚሁ ነው የምናከናውነው። ይሄኛው ደግሞ የሰራተኛ አስተዳደር ኤችአር ሲስተም ማናጅመንት ነው። የሰራተኛ ቅጥር፣ የቅጥር አይነት፣ ደሞዝ፣ አላዋንስ ካለ ኮንትራት ነው ኮንትራት አይደለም እና የመሳሰሉትን ነገሮች ማኔጅ የምናደርግበት የሰራተኛ ፕሮፋይል ቢልድ ለማድረግ የምንጠቀምበት ኢንተርፌስ ነው። ይሄ እንግዲህ ምንድነው የነባር ሰራተኞችን ፕሮፋይል ለማየት ወይም ደግሞ ያንን ፕሮፋይል ኤዲት ለማድረግ የሆነ ለውጥ ካለ ፎርም ውስጥ ከተሞላው ነገር ላይ የደሞዝ ለውጥ ሊሆን ይችላል፣ የኤምፕሎይመንት ስታተስ ለውጥ ሊሆን ይችላል። ያንን እዚህ ሆነው የምናከናውነው ማለት ነው። ሰራተኛውም ሲወገድ ማን ነው ለቆ ሲሄድ እዚህ ሆነው እንግዲህ አካውንት ሪሙቭ የሚሆነው። የአዲስ ሰራተኛ የቅጥር ፎርምም እዚሁ ላይ ነው የሚከናወነው። አስፈላጊው ነገር ፎቶግራፉ ወይም ደግሞ ሌላ ነገር በአደጋ ጊዜ ተጠሪ የሚለው ነገር ሁሉ እዚሁ ነው የሚሞላው። ከዛ በላይ ምንድነው አዲስ ሰራተኛ ክሬት በሚያደርግበት ጊዜ ራሱ አውቶ ጀነሬት ያደርጋል የመታወቂያ ቁጥር። ያ ቁጥር ሲስተሙ ጀነሬት ያደረገው ቁጥር ኦል ዘ ዌይ እስከ መጨረሻው ድረስ አብሯቸው ይሄዳል። በክፍያም ጊዜ አይደንቲፋየር የሚሆነው እሱ ነው ማለት ነው የአይዲያችን። ይሄ ደግሞ የሰራተኛ የስራ ሽፍት ወይም ደግሞ ፈረቃ የሚመደብበት ኢንተርፌስ ነው። አድሚኒስትሬተሩ አይዘር ቴምፕሌት መጠቀም ይችላል ወይም ራሱ ቀኖችን ፒክ እያደረገ በዚህ ቀናት የጠዋት የከሰዓት ወይም ደግሞ በሰዓት ሬንጅ ከዚህ ሰዓት እስከዚህ ሰዓት ድረስ ገሌ ከዚህ ሰዓት እስከዛ ደግሞ ይሄኛው እያለ የሰራተኞቹን ስም ከዚሁ ፒክ እያደረገ ይመድባል። ወይም ደግሞ ሳምንታዊ የሆነ ወይም ደግሞ ወርሃዊም የሆነ ምደባ ከሆነ ያንን ኢምቤድድ የሆነ ትንሽ ቴምፕሌቶች አሉ። እነኛን ቴምፕሌቶች በመጠቀም ለሰራተኞቹ ምደባ እዚህ ላይ ያከናውናል። ከዛ በኋላ ነው እንግዲህ ሰራተኞቹ በሚገቡበት ጊዜ የየራሳቸውን ፈረቃ መመልከትና ያንን መተግበር ይችላሉ። ይሄ ደግሞ እንግዲህ የአንድ ሜኑ ላይፍ ሳይክል ከጅማሬው እስከ ፍጻሜው ድረስ ምግቡ ተፈጥሮ እስከሚቀርብ ወይም ደግሞ የምግቡን አጠቃላይ የህይወት ታሪክ ዲተርሚን የሚያደርግ ኢንተርፌስ ነው። ለምሳሌ አዲስ ካቴጎሪ ካለ እዚህ ጋር ነው አዲስ የሜኑ ካቴጎሪ የምንፈጥረው ያልነበረንን ከሆነ ማለት ነው። ይሄ
ይሄ ምግብ እንግዲህ አንድ ጊዜ ከተፈጠረ በኋላ አውቶማቲክሊ ፊት ለፊት ለሚሰሩ ልጆች እነሱ ታብሌት ላይ ያ ምግብ ይታያል። እና አንድም ካታጎሪ ሪሙቭ የሚደረግ ከሆነ ያ ምግብ ቀርቷል፣ አላዋጣም ወይም ፎር ሳም ሪዝን የቀረ ስለሆነ ከሜኑ ላይ እንደገና ሪሙቭ የሚያደርገውም ኢንተርፌስ ይሄ ነው ማለት ነው። የማናጅመንት ኢንተርፌስ አዲስ ሜኑ መፍጠር ብቻ ሳይሆን ያንን አሮጌውንም ልክ ምግቡ ከኩሽና ሲያበቃ እዚህ ሆነው እንግዲህ አሁን ይሄ ነገር የለም ተብሎ የሚወሰነው አውቶማቲክሊ ልጆቹ አቅራቢዎቹ ታብሌት ላይም ይሄ ምግብ አይታይም። ምክንያቱም ኦሬዲ ከኩሽና አልቋል ማለት ነው። እዛው ከስተመሩ ፊት ለፊት መንገር ይችላሉ። ይሄ ነገር አሁን የለንም ማለት ይችላሉ። በእርግጠኝነት ካለም ደግሞ ወዲያው አቫይላብል ስለሚሆን ያንን ምግብ አውቶማቲክሊ ፖስት ሲያደርግ ልጆቹ አለ ብለው ወደ ውስጥ ገብተው እንደገና ደግሞ የለም ብለው አይወጡም ማለት ነው። እንግዲህ እንዳልኩት ይሄ አጠቃላይ የሜኑ ላይፍ ሳይክል ሜኑ አለ የለም፣ ሜኑ ዋጋው ጨምሯል አልጨመረም፣ ሜኑ ቀለሙ ተቀይሯል ለኩሽና እንዲረዳቸው፣ የሜኑ ኤኒ ቼንጅ የሚደረገው እዚህ ጋር ነው። ይሄ ደግሞ የግብአት ጥያቄ የሚጠየቅበት ኢንተርፌስ ነው። ፎርሙ ሁሉም ነገር መጋዘን ያለውን ሁሉ ያሳያቸዋል፣ ምን ምን እንዳለ ብዛቱን እና ከዚህ ነው በርበሬ ይሁን ሞልወያም ይሁን ወይም ደግሞ መጠጥ ሊሆን ይችላል። ኤኒ የምግብ ነገር ከመጋዘን መጥቶ ወደ ባር ወደ ምግብ ቤት የሚመጣው ሁሉ ጥያቄው ከዚህ ነው የሚቀርበው። ያ ጥያቄ ማናጀሮቹ ኢንተርፌስ ላይ ይታያል። በዛን ጊዜ ደግሞ እንደ ሁኔታው ያንን አይተው አፕሩቭ ያደርጉታል። እንግዲህ ይሄንን የግብአት ጥያቄ ማናጀር የሆነ ሰው አፕሩቭ በሚያደርግበት ጊዜ ከአጠቃላይ ኢንቬንቶሪ ከንብረት ቆጠራ ውስጥ ይቀንሰውና ወደ ኤክስፔንስ ወደ ወጪ ይጨምረዋል። ያ ነው እንግዲህ በኋላ ፕሮፊትና ሎስ ቅድም እንዳየነው ካልኩሌት ሲደረግ ይሄ ወጪ አብሮ እዛ ውስጥ ታሳቢ ይሆናል ማለት ነው። ይሄኛው ደግሞ ሁሉም ሰራተኛ ወደ ሲስተም ሲገባ የሚያየው የማስታወቂያ ሰሌዳ የዛ ቦርድ አድሚኒስትሬሽን ነው። የምንጨምረውም የምንቀንሰውም እዚሁ ጋር ነው። አንድ ዜና ፎቶ ያስፈልገዋል። ፎቶ ቤት በኩል ነው አላይንድ የሚሆነው። የእርጀንሲው ደግሞ ምን ያህል ነው፣ ይሄ በጣም ኢምፖርታንት ነው ወይስ ሌስ ኢምፖርታንት ነው የሚለውን አጠቃላይ የኒውስ ፖርታል አድሚኒስትሬሽን ቱል ነው። እንግዲህ የዚህ ዜና ድራፍቱ ካለቀ በኋላ ምርጫ አላቸው። አሁን ፖስት ይደረግ ወይስ ስኬጁል ማድረግ ይቻላል። ነገ በዚህ ሰዓት ፖስት አድርገው ብለው ስኬጁል አድርገውም ፖስት ካደረጉት በዛ ሰዓት ፍሮንት ፔጅ ላይ ሁሉም ሰው በሚገባበት ዳሽቦርድ ላይ ይታያል ማለት ነው። ይሄኛው ደግሞ የፔሮል ስርዓት ነው። መደበኛ የሆነ የፔሮል ስርዓት ነው። ሁለት አይነት ነው ያለን። ምንድነው የሚያሳየው? አዲሱን የኢትዮጵያ የፔሮል መቀናነሻ ስርዓት ከ2000 ብር ጀምሮ የሚቀናነስ አለ። ይሄ እንግዲህ ምንድነው ለተጠቃሚው አዲስ የታክስ ብራኬት ቢጨመር ነገ ዊዛውት ኤኒ ቴክኒካል ሰፖርት ራሳቸው መጨመር ይችላሉ። አዲሱን ብራኬት ማለት ነው። አሁን የሚቆምበት ቦታ ላይ ፈርዘር የሚሄድ ከሆነ ወይም ደግሞ የታክሱ መጠን 15 የነበረው 20 ይሁን ቢባል ያንን መቀየር ይችላሉ። እንግዲህ የመጀመሪያው ስርዓት ፔሮል በሚተከልበት ጊዜ የፔይ ፔሪድ መፍጠር ነው። ያ ፔይ ፔሪድ ሬንጁ ከስንት ቀን ከስንተኛው ቀን እና ወር እስከ ስንተኛው ድረስ ነው የሚለው እሱ ከታሰበ በኋላ የተቀረው ኢንፎርሜሽን የሚመጣው ከሰራተኛ ዳታቤዝ ነው። ያ ዳታቤዝ የሰራተኛ ስም አለው፣ አግሪጌት የሆነ ኢንካም አለው፣ ደሞዝ ወይም ደግሞ ሌላ አላዋንስ የሚያገኘው ካለ ያን በጠቅላላ እዚህ ይመጣና ያ ካልኩሌት ይደረጋል። ኢንካም ታክስ ምን ያህል ነው የሚከፍለው፣ ፔንሽን ምን ያህል ነው የሚከፍለው፣ ሰራተኛውስ አሰሪውስ ምን ያህል ነው ለዚህ ሰራተኛ የፔንሽን ኮንትሪቢዩሽን የሚያደርግለት የሚለውም ይታያል። አሁን ባለው ካልኩሌሽን ኮንትራት ሰራተኛ ከሆነ የፔንሽንም እሱም አይኖርበትም፣ አሰሪውም የሚሰጠው ኮንትሪቢዩሽን አይኖርም።
ኔት ፔይ ከካልኩሌት ከመደረጉ በፊት ሌላ አዲሽናል ዲዳክሽን ካለም ያንን ዲዳክሽንም ካልኩሌት ማድረግ ይቻላል እዚሁ ቢፎር አፕሩቫል ማለት ነው። ሌላው ነገር ምንድነው ኤክስፖርት ፈንክሽናሊቲስ አለው። ይሄንን የየወሩን ፔሮሉ አፕሩቭ ከመደረጉ በፊት ወይም ከተደረገ በኋላ ያንን ወደ ኤክሴል ስፕሬድሺት ኤክስፖርት አድርጎ የየወሩም ባክአፕ ማድረግ ይቻላል ፎር ኤኒ ሪዝን። በተጨማሪ ምንድነው ሰመራይዝድ የሆነ ኢንፎርሜሽን ይሰጣል። በዚህ ወር ጠቅላላ ሰራተኛው ለጡረታ ምን ያህል ነው ኮንትሪቢዩት ያደረገው፣ የአሰሪውስ 11% ምን ያህል ይደርስበታል የሚለውን እንግዲህ ሞር ኦር ሌስ አንድ የፔሮል ሲስተም ሊሰራ የሚችለው ነገር ሁሉ እዚህ ውስጥ ተካቷል። አፕሩቨር ይኖራል። እንግዲህ ይሄ አፕሩቭ ከሆነ በኋላ ይሄ አፕሩቭድ የሆነ ፔሮል ወደ ፔይመንት ይሄዳል ማለት ነው። ይሄኛው ደግሞ መደበኛ ያልሆነ የፔሮል አሰራር ነው። በእርግጥ ይሄ የራሱ የሆነ ፔይ ፔሪድ ይወሰንለታል። ግን የሚሰራው ምንድነው ቅድም ሰዓታቸውን ፓንች ሲያረጉ እንዳየነው ሲገቡና ከስራ ሲወጡ ሰዓታቸውን በሚዘጉበት ጊዜ የተጠራቀመው አግሪጌት ሰዓት ተቆጥሮ ነው። ላይቭ የሆኑ አሁን እየሰሩ ያሉትንም ሰራተኞች እዚሁ ማየት እንችላለን። ይሄ የተጠራቀመ ሰዓት ከሰዓት ዌጃቸው ላይ በሰዓት ስንት ነው የሚያገኙት? ለምሳሌ የወር ደመወዝ ብለን የወሰነውን የሰዓት ክፍያ ነው እንግዲህ ከሰሩት ሰዓት ጋራ ተባዝቶ የዛ ፔይ ፔሪድ ክፍያ ሆኖ ይቀርባል ማለት ነው። እና በዚህ ላይ ምንም አይነት የታክስ ስርዓት አይኖረውም። ቀጥታ የሰዓት ሰራተኞች ናቸው። ፔንሽንም ጡረታም አይከፍሉም። በዚህ መልክ ይሄንንም እንግዲህ መደበኛ ያልሆነ የቀን ሰራተኞች ካሉ በዚህ መልክ አጠራቅሞ ሂሳባቸውን መክፈልም ይቻላል። ሌላው እንደ ቀድሞ እንደ መደበኛው የፔሮል ስርዓት ውጤቱ የዛ ወር ክፍያ የሆነው ነገር ሂስትሪው በጠቅላላ ወደ ኤክሴል ኤክስፖርት ከተደረገ በኋላ ለአርካይቫል ፐርፐስ ወይም ደግሞ ለሌላ ፈርዘር አናሊሲስ አዘ ባክአፕ መጠቀም ይችላል። ሲስተሙም ራሱን ባክአፕ ያደርጋል። ግን ይሄም ራሱ ኤክስፖርት ፈንክሽናሊቲው ይሄንን ይፈቅዳል ማለት ነው። ሌላው ምንድነው ፔይ ፔሪዱ በሚያልቅበት ጊዜ ክፍያው ከተፈጸመ በኋላ ይሄ ሰዓት ክሊርድ ይሆናል። ምክንያቱም ተመልሶ እንደገና ድጋሚ ካልኩሌት እንዳይደረግ የተከፈለው ሰዓት ያ ክሊርድ ይሆናል። እንደገና እንደ አዲስ የሚቀጥለው ፔይ ፔሪድ ላይ እንደገና እንደ አዲሶቹ ሰዓቶች እነሱ እንደገና ካልኩሌሽን ውስጥ ኢንቱ ኮንሲደሬሽን ይገባሉ ማለት ነው። እንግዲህ በዚህ አፕሊኬሽን ውስጥ የአንድ ሜኑ ላይፍ ሳይክል ብቻ ሳይሆን የአንድ ሆቴል ኤንድ ቱ ኤንድ ስርዓት ሰፕላይ ቼኑንና ሂውማን ሪሶርስ አድሚኒስትሬሽንን አጠቃሎ የያዘ ስርዓት ነው። በተረፈ በጣም አመሰግናለሁ።